ቃል ኪዳን ድሮ ነው አሉ፣ ያኔ ነው አሉ። በጥንት ዘመን እግዚአብሔር ፍጥረታትን ሳይፈጥር ሰማይን ያለ ባላ ምድርን ያለ ካስማ አቁሞ ሰውን መፍጠር ትቶ ባህሪ አስቀድሞ ታዲያ አንድ ቀን ነው ሁሉም ባህሪያት ተሰብስበው ሳለው ድንገት ተነሳና እብደት የተባለው ተነሱ እንጫወት አባሮሽ ኩኩሉ እስከ መቼ ድረስ እምቢ የምትሉ? አረ ተነስተናል እንጫወታለን፣ አንተ ያልከንን ሁሉ እናደርጋለን። በሉኔ ቆጥራለሁ ተደበቁ እናንተ አለና ጀመረ እብደት በእብደትኛ መቁጠሩን ቀጠለ። ማን ሞኛለና እብደትን የሚፈልግ በሉ እንደበቅ በስሩ ጥጋጥግ አሉና ባህሪያት ሁሉም ተሯሯጡ፣ በየስርቻው ገቡና ተዋጡ። ግን አንድ ባህሪ እንዲሁ ቆሞ ቀረ፣ ጅሉ ፍቅር ፈዞ አቀረቀረ። 7 8 9 10 ብሎ እብደት ሲጨርስ ፍቅር ተነሳና ድንገት ተወርውሮ አበባ ውስጥ ገባ ቀረ ተንጠልጥሎ። እብደት በእብደትኛ ጣውላችሁ ብሎ አንዳንድ ባህሪያትን አወጣ ፈልፍሎ። ዳተኛው ስንፍና ቀድሞ ተያዘና ማጭበርበር ውሸትን ሁሉን አወጣና ፍቅርን ብቻ አጣው ዞረ ፈለገና። እብደት ተናደደ ፈለገ አስፈለገው፣ ነገር ግን ፍቅርን ከየት ብሎ ያምጣው? ድንገት ቅናት ብድግ አለችና ወደ እብደት ተጠግታ ቀስ ብላ አወራች የፍቅርን ቦታ። ታዲያ እብደት ዘሎ አገኘሁ ሲለው ፍቅር ድንገት ጮኸ ተሰማ እሪታው። የአበባው እሾህ አይኖቹን ደንቁለው ብርሃኑን ነጥቀው። ፈጣሪም ሰማ የፍቅርን ጩኸት፣ እግዚአብሔር ተናደደ ዞረ ወደ እብደት። እንዲህም አለው በቁጣ ንግግር፣ ፍቅር እውር የሆነው ባንተ ሰበብ ነው። ስለዚህ ከእንግዲህ አንተ ነው የምትመራው መንገድ የምታሳየው። ታዲያ ከዚያን ጊዜ ከጥንቱ ጀምሮ እውሩ ፍቅር ምን ግዴው እብደት ሆኖ ዘለቁ ዓመታትን ኖሩ ዘመናትን ፈጁ ጊዜያትን። ይኸው ዛሬ ድረስ መቼ የተለያዩ ቃል ኪዳን ነውና ከላይ የሰማዩ